አንድ መነኩሴ ሁሉ ጊዜ ማማተብ ይወዳል። በምንም ይሁን በምንም ያማተባል። በእጁ ማማተብ የማይችል ሰው ደግሞ በህሊናው ያማተባል። አብሮት የሚኖር አንድ ጓደኛ መነኩሴ አለው። አብረው ይኖራሉ። ሰይጣን ሊያስታቸው በመጽሐፍ መነኮሳት ያለ ታሪክ ነው የምነግራችሁ። ሁሉ ጊዜ ማማተብ እንዳለባችሁ እንድታውቁ ነው ይሄን ማስተምራችሁ። ዲያብሎስ መጣ አንድ ቀን። ዲያብሎስ መጣና ኑ በአቴን ላሳያችሁ አላቸው። እነሱ የሚኖሩት እንዲህ ባህር ተሻግሮ ወደዚህ ናቸው። ያንተ በአቴት ነው ሲሉት ይሄን ባህሩን ተሻግሮ ነው አላቸው። እና ሲመጣ ደመና ላይ ሆኖ ነው የመጣው። ልክ እንደበቃባት ተመልከቱ። እንደበቃባት ባህሩን ደመና ላይ ሆኖ መጥቶ ልክ እንደ አንድ ጥሩ መነኩሴ ሆኖ እነዚህ መነኮሳት የተመረጡትን እስኪያስት ድረስ ይላል የማቴዎስ ወንጌል ምዕራፍ 24። የተመረጡትን እስኪያስት እንኳን እኮ ዲያብሎስ ድንቅ ተአምር ያደርጋል እኮ እናንተ። አሁን አንዳንዶች ታሳዝኑኛላችሁ። እንደዚህ ተደረገ እነ ከሌጋ እከሌ ይሄንን ተአምር አደረገ፣ አጥማቂው ይሄን ሰራ፣ ፓስተሩ ይሄን አደረገ ትላላችሁ። ያን ተአምር ከማን ነው የሚለውን መመርመር ነው ለክርስቲያኖች ትልቁ ነገር። የሥጋ ድህነት ነው ብዙዎቻችሁ የምትፈልጉት፣ የነፍስ ድህነት ነው የሚበልጠው። እንዴ ብዙ ሰው ግራ የተጋባበት ዘመን ማለት ይሄ ዘመን ነው። ተነግሯል ደግሞ ግራ ይጋባል። 8ኛው ሺህ ነው። ጸንቶ እግዚአብሔርን የሚጠብቀው ሰው የለም። በአብዛኛው ሄደ በቤተ ክርስቲያን ተጣበቅ፣ ቤተ ክርስቲያን ውደቅ። አንተን እግዚአብሔር ካልፈወሰ ታየዋለህ። አንቺን እግዚአብሔር ካላዳነ ታየዋለሽ። በሰይጣን መንፈስ የሚታለሉ በጣም በርካቶች አሉ። የበቁትን እንኳን እስከሚያስት ድረስ ታላላቅ ተአምራት ያደርጋል ተብሎ የተነገረለት ነው ሰይጣን። ሰይጣን እኮ ይውደቅ እንጂ መልአክ እኮ ነው። የወደቀ መልአክ ነው እንጂ መልአክ እኮ ነው። እስከ ዓለምን ሁሉ እኮ ዛሬ የሚያውከውና የሚያወናብደውና የሚያስተውና መናፍቅ የሚያደርገውና የሚያስክደው ሰዶማዊና ገሞራዊ የሚያደርገው በርኩሰት ውስጥ የሚጥለው በጨለማ ውስጥ ብዙዎችን የሚያሰጥመው እኮ በጥንቁልና የሚያሰጥመው በዛፍ አምልኮ፣ በወንዝ አምልኮ፣ በተራራ አምልኮ፣ በኮረብታ አምልኮ ውስጥ እኮ ራሱን ለውጦ እየመጣ እኮ የሚያስት እሱ ነው። ራስህን አድን፣ ራስህን ለውጥ። ከእግዚአብሔር የሚያጣላህ ነገር ሁሉ ላንተ የሚጠቅም አይደለም። ከእግዚአብሔር የሚለይሽ ነገር ሁሉ ላንቺ አይደለም። ምክንያቱም በኦሪት ዘጸአት ምዕራፍ 1 ቁጥር 1 ላይ በመጀመሪያ የተጻፈውን ቃል ልብ በሉ። የሰራዊት ጌታ እግዚአብሔር የሰጠው ሕግ ይሄ ነው። ለሙሴ የተናገረው ሕግ ይሄ ነው። በጽላቱ የተጻፈው ሕግ ይሄ ነው። የመጀመሪያው ኢታምልክ ነው። የሕግጋት ሁሉ ርዕስ ነው። ትልቁ ሕግ እሱ ነው። እሱን የካደ ሰው ፍጻሜው ሲኦል ነው። እኔ እግዚአብሔር አምላክ ነኝ፣ ከኔ በቀር ሌላ አምላክ አታምልክ። በሰማይም ቢሆን ሰማይ ላይ ባሉት፣ በምድርም ቢሆን ምድር ላይ ባሉት፣ በወንዞች በውቅያኖስም በተቀረጸ ምስል ሁሉ ለአንተ አታምልክ ብሎ እግዚአብሔር ጽላቱ ታቦቱ ላይ ጽፎ እኮ የሰጠው ይሄ ሕግ ነው። የሚያስተውል ካለ የሚሰማ ያለ ይስማ። አለዛ ግን ብትፈልግ በፖለቲካ፣ ብትፈልግ በመናፍቃን፣ ብትፈልግ በፓስተር፣ ብትፈልግ በከንቱ ባህታዊ፣ ብትፈልግ በፈለከው መንገድ ብትስት ፍጻሜህ ግን ከክርስቶስ ጋር አይደለም። ይሄንን አውቀህ የምትገባበት ነው። ቃሌን የሚሰማ ለዘላለም ይኖራል፣ ቃሌን የማይሰማ ግን አሁን ተፈርዶበታል ስለሚልህ የፍርድ ሰው እንዳትሆን ተጠንቀቅ። የፍርድ ሰው እንዳትሆኝ ውጪ ዛሬ። ስለዚህ ሁሉ ጊዜ መስቀል ትምክቴ ነው ብሎ መስቀል ነው ትምክታችን፣ ሌላ ነገር ትምክት የለንም። ይሄ መስቀል እንጨት ነው። አዎ፣ ግን ክርስቶስ ደሙን ስላፈሰሰበት ነው የምናከብረው። ታቦት ከእንጨት ከእብነበረድ ይሰራል፣ ልክ ነው። ግን ራሱ እግዚአብሔር ይሄ ነው መንገዱ በዚህ አምልኮ ብሎ ስለሰጠ ነው። ከዛ ውጭ ያለው ግን ጣዖት ነው። ሁሉ ጊዜ ማማተብ እማታምቡበት ቦታ ከሄዳችሁ ያ ቦታ የእግዚአብሔር አይደለም። ማማተብ የሌለበት ቦታ ሄዳችሁ በምትሰበሰቡበት ሁሉ ያ ጉባኤ የእግዚአብሔር አይደለም። ይሄን ወቁ። በኦርቶዶክስ ሁሉ ጊዜ ማማተብ አለ እና የተመረጡት ሁሉ ይስታሉ የሚለው ነው ይሄን ያናገረኝ። እና ያንተ በአት ወዴት ነው አሉት። ይህን ባህር ተሻግሮ አላቸው። ኑ አላቸው። ደመናው ላይ ኑጡ አላቸው። ዲያብሎስ እኮ ነው ቆንጆ ጥሩ እንደው በቃ እውነተኛ መነኩሴ መስሎ እንዲህ ብሎ ምናምን ነው የመጣው። ልክ ማቴዎስ 4 ላይ እኮ ነግሮናል። ክርስቶስ እኮ 3ቱ አርዕስተ ኃጣውእ ቁልፍ ናቸው። ቤተ መቅደስ እኮ ሲሄደው ሊቀ ካህናት መስሎ ጠምጥሞ ጭራውን ይዞ መነሳንሱን ይዞ ለብሶ ካባውን ደርቦ በቃ ልክ እንደው ደብሬ መሰለ ካህን መስሎ እኮ ነው የመጣው። ይሄን ካያችሁ እናንተ ወዲያውኑ አለቀ በቃ። የፈለገውን ቢናገር ተጠንቀቁ። ንበሩ ለለዋኒክሙ፣ ብዙ ሐሰተኞች ብዙ ክርስቶሶች ይነሳሉ። ተጠንቀቁ፣ እወቁ።
አንዱ መነኩሴ ያላወቀም እንግዲህ ና ውጣ ሲለው ያኛው ወጣና ደመናው ላይ ቁጫል ተመልከቱ በመታሃት እኮ ነው የሚያደርገው አስቀመጠው ሰውየው ከዛ ና አንተ ውጣሉ ያኛው በተራው እሱ ደግሞ ሁሉ ጊዜ ምን ያደርጋል ያማትባል አንድ ነገር ሊከሰት ነው ማለት ነው አሁን እንግዲህ ተመልከቱ ከዛ በኋላ እንደ ገደል ላይ ናቸው ካሉት ከታች ባህር ነው ያለው ከዚህ ገደል ነው ያለው እዚህ አፋፉ ላይ ነው ያሉት ሰይጣንና ያኛው መነኩሴ ደመናው ላይ ቁጭ ብለዋል ያኛው ዝም ብሎ ነው የሚወጣው ይሄኛው ግን ሁሌ ያማትባል ስለዚህ መስቀል እጅግ ታላቅ ነገር ሰይጣን የሚፈራው ነገር መስቀል ነው በሱ ስለተመታ ከዛ ወዲያው ሰው ይመናል በስመ አብ ወወልድ ወመንፈስ ቅዱስ ነው ሊወጣ ሲል ያኛውን መነኩሴ እንደያዘ ሰይጣን ወደ ጥልቅ ወደ ጉድጓድ ወረደ ወደቀ ይሄኛው አዘነ ከዛ በኋላ ሄዶ ዞሮ አውጥቶት ከዛ ውስጥ ቁስሉን አክሞለት በቃ ከዛ በኋላ እሱም በህይወቱ ሁሉ የሚያማትብ ሆነ ማማተብ ወሳኝ ነው የዲያብሎስን ኃይል ያርቅላችሁ ጤና ይስጣችሁ የልባችሁ ሐሳብ ይፈጸም